በጳውሎስ ትምህርትና በኢየሱስ ትምህርት መካከል በጣም ሰፊ ጋፕ አለ። በጣም ትልቅ ጋፕ ማለት ነው። ስለ አንድ መንግስት የሚሰሩ እስከማይመስሉ ድረስ በጣም ሰፊ ጋፕ አለ። ትክክል ብለሻል። እኛም ይህንን ሆድና ጀርባ የሆነውን የክርስቶስና የጳውሎስን ግጭት ወደ ህዝቡ በማድረስ እነሆ ክፍል 3 ደርሰናል። አሰላሙ አለይኩም ያ ጀማ፣ አካውንቴ እየተመታ ስለሆነ በደንብ ኮፒ ሊንክ እያደረጋችሁ እስከ መጨረሻው ተከታተሉ። በክፍል 1 እና በክፍል 2 ጳውሎስ ምን ያህል ከክርስቶስ አስተምሮ ጋር እንደሚጋጭ ተመልክተናል። እነሆ ዛሬ ክፍል 3ን እንቀጥላለን። ወንጌልን በመስበክ ገንዘብ ማግኘት ይቻላልን በሚለው ጥያቄ ላይ ኢየሱስ ክርስቶስና ጳውሎስ እንደተለመደው ሰፊ የሆነ ልዩነት አላቸው። የማቴዎስ ወንጌል ምዕራፍ 10 ቁጥር 8 ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችንም አንጹ፣ አጋንንትንም አውጡ፣ በከንቱ ተቀብላችሁ በከንቱ ስጡ። እዚች ጋር እንግዲህ በግልጽ መመልከት እንደሚቻለው ማንኛውም መንፈሳዊ አገልግሎት ስንሰጥ በነፃ መሆን እንዳለበት እዚች ጋር ክርስቶስ በአንክሮት ይናገራል። በተቃራኒው ግን ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ከቁጥር 1 ጀምሮ ብናነበው ወንጌልን በመስበክ ገንዘብ ማግኘት እንደሚቻል ይናገራል። በተለይም ቁጥር 14 ላይ እንዲህ ይላል፣ ጌታችንም እንዲሁ ወንጌልን ሊያስተምሩ ሰዎች ለሕይወታቸው መተዳደሪያ በዚያ ወንጌልን በማስተማር ይሆን ዘንድ አዘዘ በማለት ከኢየሱስ ክርስቶስ ተቃራኒ ሲሆን እንመለከታለን። ክፍል 4 የሚቀጥል ይሆናል። አላሁል ሙስተዓን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።